ብዙ ነው። ንገሪልን ለልጅሽ አንገት አያስመልስም አያስቀንስም የእናትነት ልመናሽ ፊትን አያስመልስም ኃይልን ያደርጋል ጸሎትሽ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንደሚለው ማለት ነው። በጌታ በኢየሱስ ስም ቆመ እንዴ ደቀ መዛሙርቱ ራሳቸው ካንቺ አይቀድሙምና ሁሌም ፊተኛ ነሽ በክብር በልመና ጊዜው ገና ሳይደርስ መሃል ትገቢያለሽ የምንፈልገውን ስጣቸው ትያለሽ እንዴት እንደምንለምን አናውቅበትምና በረከትን አሰጪ በልጅሽ ፊት ቁሚና ብለሽ የጠየቅሽልኝ የቤታችን ውበት ነሽ ማርያም እናታችን። የሚጎድለን ብዙ ነው፣ ንገሪልን ለልጅሽ አንገት አያስቀልስም የእናትነት ልመናሽ ፊትን አያስመልስም ኃይልን ያደርጋል ጸሎትሽ። የወይን ጠጅ ባይኖር ቆይ አንዴ ይህን ቦታ በጣም ወደው የወይን ጠጅ ባይኖር ከጋኖቹ ውስጥ እመቤታችን በዛ በቃና ዘገሊላ በሰርጉ ላይ ማለት ነው የወይን ጠጅ ባለቀ ጊዜ እንደው ወይን እኮ የላቸውም ብላ ጌታ ኢየሱስን ጠይቋል ነበረ እና በእርሷ ጥያቄ ምክንያት ያ ባዶ የነበረው ጋን ሞልቷል እና የጎደለው ጋን ሞልቶ ነበረ እና አሁን ዘማሪው ምን ያደርገዋል? የወይን ጠጅ ባይኖር ከጋኖቹ ውስጥ ብሎ ይናገራል። ሚኒንግ ለምሳሌ በውስጣችን አሁን ወደ ራሳችን ህይወት እናመጣውና በህይወታችሁ ውስጥ የሆነ የጎደለ ወይን የለም? በልባችሁ ወይም በህይወታችሁ ጋን ውስጥ የጎደለ ወይን ማለት ለምሳሌ ፍቅር፣ ኦኬ፣ ቅድስና፣ ጽድቅ፣ እምነት፣ ተስፋ እንደነዚህ ነው የመሳሰሉ ነገሮች እግዚአብሔርን መምሰል ጌታን እርሱን ክርስቶስ ኢየሱስን መውደድ ማፍቀር ከልብ የሆነ ማፍቀር ማለት ነው። ኢየሱስን ቅዱሳኑን መውደድ ማፍቀር ቤተክርስቲያንን ራሷን መውደድ ማፍቀር ቤተክርስቲያን እናታችን ቤተክርስቲያን እንደ እናቱ ያልተቀበለ እግዚአብሔር እንደ አባቱ አይቀበልም ይላል እና ሰው በህይወታችን ውስጥ የጎደሉ ሌሎች ነገሮች ሊኖሩ ይችላሉ ኦፍ ኮርስ እና አሁን ደግሞ ለእርሱ እመቤታችን ነግራው ለጌታችን ኢየሱስ ተነግረውና ለዚህ ጉዳይም በህይወታችን ውስጥ ለጎደሉ ወይኖች እግዚአብሔርን መውደድ፣ ቅድስና፣ የንስሐ ህይወት፣ የቅዱስ ቁርባን የቅዱስ ሚስጥር ህይወት ምናምን እና መሰል የተለያዩ ነገሮችን ማለት ነው እርሷ ታስሞላልናለች። ጌታ ኢየሱስ አሁንም በእነዚህ በጎደሉ ነገሮች ሁሉ ሊሞላልን የታመነ ጌታ ነው እና ያ ጌታ ደግሞ አሁንም የእመቤታችን ልጅ ነው እና እመቤታችን ደግሞ ስለ ሁላችን የምትለምን የምትጸልይ ናት ነው። እሺ አንዴ ቆይ ሰሙቴና አዝማች
የወይን ጠጅ ባይኖር ከጋኖቹ ውስጥ እጅግ ብንጠማ የሕይወት መጠጥ የኢየሱስ እናት ልመናሽ ተሰምቷል። መናኛው ሲያበቃ አዲሱ ወይን ፈልቋል። ከወዴት እንደመጣ ያላሰብነው ተአምር በልባችን ፈሰሰ። ድንግል የልጅሽ ፍቅር በልባችን ፈሰሰ። ድንግል የልጅሽ ፍቅር በጣም ደስ የሚል ብለሽ የጠየቅሽልን የቤታችን ውበት ነሽ ማርያም እናታችን። የሚጎድለን ብዙ የሚጎድለን ዘጭ ነዋ። ስለዛ ንገሪልን ለልጅሽ አንገት አስቀልስም የእናትነት ልመናሽ ፊት ላይ አያስመልስም ኃይልን ያደርጋል ጸሎትሽ። በጣም ደስ የሚል መዝሙር እግዚአብሔርን በጣም ወይን እኮ የላቸውም ብለሽ በመጀመሪያ ደረጃ ግን ሰላም ለእናንተ ይሁን። እንዴት አላችሁልኝ እናንተ ሰዎች? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ብሁላችሁ